ከፈለግ ይህን ጨምሪ እየታየኝ ነው እጂ እኔ የምልሽ ሳሪ በጣም አመሰግናለሁ። ድምፅ አይቀየርም በሰው ቤት ጋይስ፣ ድምፅ ቀይሩ የምትሉን አይቀየርም። እሺ ሳሪ ካርቶ ምን ልትሰራ ነው የመጣችው? እዛ ምን ትወንዱና አላውቅም። ሰሞኑን የለችም ነበር። በስህተት ነው መቼም ወደ አንቺ የመጣው እንጂ ለቤታ ተብሎ አይደለም በጭራሽ። ስሚ አሁን ይሄኔ ግርግዳ እየተገጨ ነው። ተይኝ እስኪ ውዴ፣ የሆነውን የተሰራ ነው ብታይ። ቴንኪዩ በጣም ይሄ ቤት ውዴ ያማንም ይባርካሉ። እንደው መታደል ነው ከዚህ በኋላ በጣም ጥሩ ቤት ነው። አንቺ በጣም ይህ ደግሞ እኮ አይቆርጥም እንዴ? ውዴ ቤታ በቀደም አይቆርጥም ብላለች። በ22,000 ሰው መሀል ማማት እንዴት ደስ ይላል። በጣም ስሜቱ እኔ ውስጤ እንዴት እየፈነቀለኝ ሀሜቱ ሁላ ጭንቅላቴ ላይ ገጭ እያለ ነው። እኔ የምልሽ ምን አባቱ አንድ ካርቶን እንጀራ አለ ቢቀመጥም ችግር የለውም። ይቀመጥ። እኔ የምልሽ ማንን ልታማ ነበር ግን ካርቶን? ምን አውቃለሁ ውዴ ተሳስታ እሷ ለበጋው ባለቤት ሳሰቅርታ ላንቺ ስታ ተባረረች እንጂ ዋናው አላማዋ እሷ ትሆና ማሬ። ውዴ ባዶ እኮ ነው ከኋላ የተደረደረው ውዴ፣ ምንም የለውም። ብታውላችሁ እንዴ እናንተ ተስፋፉበት እንዴ? ቲክቶኩን ልጣላችሁ እንዴ? በስማም ጌጤ ይቅር እንዴ ቲክቶኩ እንደዚህ ምንድን ነው ምናምን። ያውን ቲክቶክ ፎሎ አርጉ እንትኑ ተመቷል ውዴ። ሰዓታችን አልቋል። ሰዓት ይጨመርላቸው እያሉ ነው። ነይ ውጪ ያራታ ነውጥ ለቃቃ ነውጥ በገዛ ቤቴ ካርቶን ማን እንደሆነች አላውቅም። እኔ ግን የታወቀኝ ያችኛዋ በቮይስ በእነሱ ቤት፣ እኔ ቤት አላወቅኩም። ያችኛዋ በቮይስ በደንብ ሸቃቅለናል፣ አሁን እንውጣ፣ አይ ትንሽ እንሸቃቀል እየተባባላችሁ ቮይስ ትላላካላችሁ እንዴ? ጭራሽ ብላችሁ ልትሸቅሉ ነው ቤት የመጣችሁትኝ። ካርቶን ማናት ደግሞ ሲጀመር? ወይ ምስርዬ አበባ ትልኪያለሽ የኔ እናት። እነሱ በስንት ሺህ እንደገቡ ብታቂ። እኔ የምልሽ አንድ ደህና ነገር የሰው ልጅ አምቶ አይወጣም። ከካርቶን ጀምሮ ባዶ ዕቃ እኮ ነው ሲንቋቋ የቆዩትኝ እንዳለ። አይናቸው ያለው ጊፍቱ ላይ ነው። እኒህ ውጦ ዝሞች መሲ መግባት ትችያለሽ። ተከፍሎልሻል። መሲ ገብተሽ የልብሽን ቡርቅቅ ብለሽ ማውራት ትችያለሽ። እናቴ ካርቶን ነው እንዴ ደግሞ ቅጽል ስሟ መሲ? እዚህ ቲክቶክ ላይ ያልወጣለት ማህበረሰብ የቅጽል ስም የለም። ለመሲ ካርቶን የተባለችው ለምንድን ነው? ካርቶን ምን ቀን ነው ካርቶን ብላ ያወጡላት? ምን ማለት ነው ጋይስ ካርቶን? ወይኔ ጉዷ ፈላ። በቃ ሆነች ልጅ በየሜዳ ሁሉ ካርቶን ነው የምትባለው። የኔ ሰርጀሪ ይሻለኛል። ቢያንስ እንኳን ተውቤበታለሁ። እኔ የምላችሁ ቤታዬ ደግመው ይግቡ። ምንም ነገር ካልሰጣቸው ውዶች፣ እኔ ያልዋሻችሁን። በሰጣቸዋቸው ቁጥር አይኔ ይቀላል። ምንም ነገር አልዋሽም። ማርያምን አይኔ ደም ይለብሳል በሰጣቻቸው ቁጥር። ስራዬን ራሱ አዘናጉኝ። አሁን ይሄኔ ስንት ነገር ሸቅዬ ነበር። ቤታዬ ጨዋታው ምንድን ነው? ጥሩ ጥያቄ እናቴ። እጣ ፈንታ ከፈለግሽ 3,000 ኮይን፣ ቪአይፒ 5,000 ኮይን፣ ማሽሟጠጥ 5,000 ኮይን። የፈለጋችሁትን ጊፍት ገብታችሁ እኔም መሳደብ ትችላላችሁ። ገብታችሁ ሙሉ አድርጋችሁ ስደቡኝ፣ ግን ኮይን ክፈሉ።
ሰላም በተራ ነው ደግሞ የሚገቡት። ሰላም ካርቶን ማለት መሲ ወይዬ ቤታዬ ውዴ 5,000 ኮይን ተከፍሎልሽ ነበር እንድታሚ። ሀሜት ሳይሆን እጣ ክፍል ያስጨምራል። እጣ ክፍል 2,000 ብቻ ማሪ ያስጨምራል። እንዴ ምን 5,000 እኮ ነው የተከፈለልኝ። 2,000 የሀሜት ነው ውዴ፣ የሀሜት ቪአይፒ ነበር የከፈለችልሽ ሙኒት እኮ። ስለዚህ የሀሜቱን ወደ እጣ ክፍል ይዘዋወርልኝ ውዴ። እኛ በሙስና አንሰራም። ቤታችን ጥርት ያለ ጽዳት ያለው ነው። እንደዚህ አይነት የተነካካ ነገር አንሰራም። የሀሜት ከሆነ 5,000 አለሽ ማማት ትቻለሽ። የእጣ ፈንታ ከሆነ 2,000 ትጨምሪያለሽ። እሺ ዱቤ ይቻላል የለኝ። ወይኔ ሻምሱ አቁሟል። ማርያምን ቤታ ስክሪንሻት አድርጌ ላስ ይኸው ተከፈለልኝ። ከፈለችውም ተይ እያልኳትኝ ይኸው ከፈሉልሽ። ተው እያልኩኝ እስኪ ወደ እሺ አመሰግናለን። እጣ ክፍል እሺ ማርዬ ወደ ጎን እያረኳት ነው። ጥሩ ሸቅ እያለው ተመስገን ተመስገን ተመስገን። ይህንንም ባርክልኝ፣ ክፉ አያሳያቸው። ይህንንም ባርክልኝ አምላኪ። እሺ ጣፈንታ ነው ያልሽው። እሺ ሀሜት ውስጥ ካርቶን የተባልሽ የመልስ ምት የለሽም ነበረ። ካርቶን ተበለሻል እኮ እናት አለ። እስካልሰማሽ ልንገርሽ ብዬ መሲ ካርቶን ብላ አምተዋል። እሺ ልንገርሽ ምንም ትነግሪኛለሽ? የሚያቸው እንጂ ልንገርሽ። እኔ መቻሉ አልታፈለኩኝ እንዴ ዲስኮር መች ፈለኩኝ። አለባበስ ነው የምነግርሽ። ማንተገበሽ አለባበስ ነው የምነግርሽ። አረኩ ተረጋጊ። ጭራሽ አለባበስ ነው የምነግርሽ። የት ደረስን? እዛ ላይ ከኤ እስከዚህ ባለው ውስጥ ተናገሪ እንዴ። ደብሊው ቀረ እንዴ? አለባበስ ጅንስ በቲሸርት ወይ ጉድ! እሺ ውዴ ጅንስ በቲሸርት እድሜው ከ24 እስከ 50 ውስጥ ባለው ውስጥ ከሆነ እድሜ 30 ምናምን ነው። ምናምን የለም ውዴ፣ ምናምን የለም። ቁርጥ ያለ 36 ወይ ዘንድሮ 36 ኦኬ። አንድ ነገር ከፈቀድሽልኝ ረጁ በስተት የሰጠውሽን መልሺ። 13 ነይ ግቢ እንሸቀል ነይ ግቢ። ጭንቅላትሽን እኮ አይረባዋለሁ ሳርዬ እኮ ነይ ግቢ ረጁ እንሸቅል ነይ ግቢ። ወይ ጉድ ፈላብኝ። ጭራሽ ቤት ለቤት አረጋችሁትኝ። ወይ መድኃኒዓለም። ቆይ የልጅቱን ላስተናግዳት። ጠብቁኝ እናንተ። ምኑን ወደድሽለት መስዬ? ጸባዩን። ዋው ጸባዩን። 2 ቁጥር። እሺ የሚወደው ምግብ ምንድን ነው? ክትፎ። የበላችሁት አብራችሁ ክትፎ ነው? አዎ። እሺ ምን ነው ሚዩት ከሚዩት ማውጣት ምን ጉድ ነው? የት ተገናኛችሁ? ሶሻል ሚዲያ፣ ቸርች፣ መንገድ ላይ፣ ትምህርት ቤት፣ ስራ ቦታ። ሶሻል ሚዲያ ነው። ሶሻል ሚዲያ። ጠብቂኝ መስሽን ጠብቂኝ። እችኛዋ ይለፈኝ ካልሽ ስሚኝ፣ እችን ጨዋታ 3 ይቀርሻል። እችን ጨዋታ ይለፈኝ ካልሽ መስኝ ድምሩ ላይ ቢዛባብሽ እኔ ቤት የለውበትም። አይ እኔ ችግር የለውም እጫወታለሁ። ንገሪኝ በይ። እሺ መስዬ አልጋ ላይ የምታወጡት ድምፅ እዘረዝርልሻለሁ፣ ትመርጫለሽ። እሺ ይቅርታ ቤታ፣ ሀሜተኞቹ እኔ ስም መጥቀስ ስለማልፈልግ ነው። ባያሽሟጥጡ ውዴ ከፍለሽ እሱን ማስቆም ትችያለሽ፣ ማስወረድ ትችያለሽ። የምትከፍል ስለሌለ ጸጥ ብለሽ ተቀመጪ። እሺ እያለ ካልሆነ ከሌለ የለህም ነው ጨዋታው። ካለሽ ማሽሟጠጣቸውን ያቆማሉ። ካለሽ አስወርዳቸዋለሁ። ስንት ነው ለአስወርዶ ለነፃነታችን ሰጥ? 2,000 ኮይን 4,000 ለሁለቱም 2,000። ትንሽ ከበድ ያሉ ሰዎች ናቸው። ኖ ሁለቱም አንድ ናቸው። ይቅርታ ከአንድ ቦታ ናቸው። ስለዚህ 2,000 በቂ ነው። ማሽሟጠጣቸውን ያቆማሉ። 2,000 በቂ ነው። አንቺ ጉድ! ወይ ዘንድሮ ውጡ ምን አባታችሁ
አብራችሁ ሰራው ኑጡ ላይ ውጪ ረዛ በተራ ላይ ውጪ ይታቃችኋል ላይ ውጪ ውጪ አዲስ ሰው እንዳስገው ይታቃችሁ ማናቸው ምንድናቸው ወጡ ማናቸው እናቴ ማናችሁ ማነው ሰው ሳይጠራችሁ ሰው ቤት የምትመጡት ነውጡ ሰው ሳይጠራችሁ ሰው ቤት የምትመጡት ማን ጠራችሁ ማን አዘዛችሁ መስዬ ውዴ ገዴ መስዬ ውዴ ገዴ አሌታዬ የቤቴ ማገር ምሰሶዬ ተትትቲ ሁሌ ላይ እናቴ ገድ ነሻችሁ የአልጋ ላይ ድምጻችሁ እማ እናቴ የኔ አንበሳ አንቺ ምትዩ ማለት ነው መካሻም ልትዩ ማአረኝ አባ ዳዲ ቤብ የኔ ጀግና ሃኒ ቀስ ዝም ማለት ድምፅ አለማውጣት የትኛው ናችሁ? የለፈኝ ቤታ አንዴ ማለም ያልፋል ማጂ ለምን ያልፋል ይሁን አልሽኩ ለምን ያልፋል አንዱን ተሪው እሺ አባ ነው ዝም ዘንድሮ ዘጠኝ ቁጥር በዝምታ ነው የምታሳልፊው በዝምታ ወይ ጉድ ሰው ዝም ማለት ጀመረ ተመስገን የምትጣይለት ነገረኛ ነው ተጠራጣሪ ነው ይሳደባል ይማታል ያዋርዳል ይቆጣል መሽቁቅ ስቁንቁን ነው ገንዘብ ላይ ያለ ቋጣሪ ነው ይቀናል ምንም አይነት አሁን የጠራሻቸው ምንም አይነት ነገር የለበትም አይ ነው እንደተበሹ ማርያም ጌታን ቤታ ማርያም አሁን የጠራሻቸው ምንም ነገር የለበትም እሺ በስምንት ቁጥር ይዘነዋል ወይ ጉድ እሺ የት ነው መዝናናት የምትፈልጊው ከዚህ ሰው ጋር ከኤ ጋር ቢች ዳር ቤት ውስጥ መንገድ ላይ ከሀገር ውጭ ክለብ ውስጥ ቢች ዳር ዋው በዚህ ብሪጅስቶንን በእንትን ማየት ነው ወይ ዘንድሮ ጭራሽ ቢች ዳር እሺ ልደምር አውሪ እንዴ ማውራት አትችይም በቃ ቁጭ በይ ሚውት አድርገሽ ቤታ ቤታ ሀይ ቤታ ላቪቴ ቆንጆ ምንድነው ቆሚ ሆፕ ጨፍሪ ልጅሽ ናት መሲ ያት ጨፍሪ ደግሞ ቤታ በልጅነቷ ያለ ፕሮግራም አይገባኝ ልጅ አይ ማማ እናትሽን ክፈይ በያት እናቴ ይከፈል ጋይስ ቢዝነስ ነው ጨዋታው ማለት አሁን ልጃቸውን አምጥተው ያለ ፈቃደኝነት በማሳየት ግን ይሁን ጋይስ ይሁን ዝግጁ ነሽ መሲ እሺ ያሉትን ስለማቅ ነገ በቤቴ ምን ላይ እሰጣለሁ ዳጣና አዳልጦኝ ነው እናት አለም አዳልጦኝ ነው ይቅርታ እሺ የደረሰች ቁጥር ሰምተሽኛል አንቺን ማግባት ይፈልጋል አንቺን አግብቶ እርፍ ማለት ይፈልጋል ግን አንዲት የያዘው ነገር አለ ነው የሚለው ምን እሱንማ ቆጥረሽ ድረሽበት ከከፈልሽ ሌላ ቀን መጥተሽ ይነገርሻል ለአሁኑ ግን አንቺን ማግባት አንቺን አግብቶ እርፍ ማለት ይፈልጋል ግን አንዳች ነገር የያዘችው ነገር አለች አንዲት ነገር ይዘዋለች ግን ምን እንደሆነች ድረሽበት እንዴ ሀቅ ነው የመጣሽው ልትሸቂ ነው እንዴ የመጣሽው በቤቴ የስቱ ስሚ ዳጣና ድሪያ እንኳን ሸቅለ ወጥቶ የለ እንዴ አይ ምሽቅልቅል እያረግሽ ነው እናቴ አይ ቤታዬ ትንሽ ጣል ያርጉልኝ ሰው ቤት ስሄድ እንኳን አበባ የምሰጠው የለኝም ጌታ እንጂ ለካ ዱባዮቹ ተደራጅታችሁ አጠባ ነው ያዛችሁት። 8,000 ኮይን አጠባ ያዘቻችሁ 5,000 አንቺ
ለምን ታዲያ ተደራጅታችሁ ዘረፋ አታደርጉም? ጭራሽ ብላችሁ በየቤቱ ለቀማ። ወይኔ እሺ፣ ወይ እግዚአብሔርዬ፣ በቃ እንዲህ በየቤቱ እየዞሩ ባርኩን ነው በቃ ጨዋታቸው። እኔ መቻወኩኝ ቤት ሀገር የዋሃ በቃሽ ማሪ በቃሽ። ቤታዬ ማርያምን አንድ አበባ የለኝም። 5000 ነበረች ሸቀልሽ እኮ ሸቀልሽ። ዶዬ ሰጠ ዶዬ ሸቀልሽ እኮ ሸቀልሽ ቆጣ ሸቀልሽ እኮ ሸቀልሽ ተሰጠሽ እኮ ሸቀልሽ እኮ ሸቀል እያደረግሽ ነው። ሰጡ እኮ መስዬ ሰጡ እኮ ማሪ ሰጡ ሸቀልሽ። ቤታዬ የቤታ ቤተሰቦች ሁላችሁ የሰጣችሁኝ መብራን ትስጣችሁ። አመሰግናለሁ። ወይ ማን ለኔ ነው? እግዚአብሔር ይስጥልኝ። ወይ እንኳን ሸቀልሽ ይሁንልሽ፣ ይለፍልሽ። እንኳን ሸቀልሽ። ኧረ እኔ ምቀኛ አይደለሁም። ምቀኛ የምትሉኝ በፍጹም ያልተመቀኘሁኝ። ደስ ብሎኝ ነው እሷ በመሸቀሏ እኔ ደስ አለኝ። ይግቡ ቱጣ እሷ ይጣላሉ። ቱጣ እሷ ቱጣና መሲ ቱጣና ይገባሉ እና ቁጭ ብለው እነሱን ስናሳማ ነው የምንውለው። መስዬ ውጪ ውዴ፣ በዛ እኮ እሺ። አመሰግናለሁ ሁላችሁ። እግዚአብሔር ይስጥሽ። ውጪ ቆየሽማ እስከ በር ልሸኝሽ ቆየሽ። ግን እየሰጡኝ ነው። ትንሽ ልቆይ ቤት አንድ ደቂቃ ውዶቼ። እነሱማ ደግ ናቸው። የዚህ ቤት ሰው መልካም ነው። ይሰጥሻል እኮ ዳቁም ይሰጣሉ። አንድ ደቂቃ ጨምሪልኝና ትንሽ ይስጡኝና ልውጣ። ቤቱ አይቆርጥም ማማዬ፣ ቤቱ አይቆርጥም። ቤቱ ቢቆርጥ ኖሮ ትቀመጪ ነበር። ቤቱ አይቆርጥም። አንድ ደቂቃ ልቀመጥ ቤታዬ። እሺ አንድ ደቂቃ። ሰጡሽ እኮ ሰጠሽ እኮ ጆዬ ሰጠሽ። ዩዘር ሰጠችሽ እኮ ሰጠችሽ። እየሸቀልሽ ነው። ሽቀል እያለች እኔም ባለቤቷ እንዲያልተሰጠኝ እየሸቀልሽ ነው። አይ መድኃኒዓለም ሊሸቅሉ ነው የመጡትኝ ተደራጅተው አጠባ ነው ያዙትኝ። ውይ ሸቀልሽ እኮ 4000 ሸቀልሽ። 4000 ብርጅስቶን 4000 ሰቀልሽ። እሺ 5000 ያስገቡኝ። ትገቢ እስኪ ኮመንታተር ውጭ የሚለውን ቃል ምን ነው ዛሬ ፈራችሁት? ሌላ ቀን ውጭ የሚለው ቅርብ አልነበረ እንዴ? ምን ነው ቆያችሁ? ውጭ ያረ ጻፉት እናቴ እስኪ ጻፉት። ተሳቃ ከወጣች እንኳን ጻፉትኝ። ውጭ በሉ እስኪ ውጭ በሉ። ይግቡ ነው የሚሉት እነዚህ ይግቡ። በቃሽ ማሪ ቢሰጡሽ ደስ ይለኛል። እኔ ክፋት ኖሮኝ አይደለም። ይኸው በእውነት ክፋት ኖሮኝ አይደለም። እግዚአብሔር በሚያውቀው ክፋት ኖሮኝ አይደለም። ግን ቢሰጡሽ ደስ ይለኝ ነበር። በቃ ውጭ ማሪ ውጭ። ኧረ ውጭ ብርጅስቶን እንዴ! እሺ እናቴ ሳቱሽ በቃ 5000 ሞላ እናቴ 5000 ሞላ። አያስፈልግም። ወይ ጉድ ፈላብኝ። እንዴ እኔ ነኝ መሸቀል አለብኝ። እነሱ ውጭ ጭራሽ ሊሸቃቅሉ ውጭ። እግዚአብሔር ይስጣችሁ። ይግቡ የምትሉ ሰዎች አሁን ገብተው ጋይስ እስኪ እንደው የረባ ወሬ አያወሩ። አስገባቸው። አሁን ገብተው አንድ የረባ ወሬ እንኳን አያወሩም። አንድ የረባ ወሬ አስገባቸው። ሳቡልኝ ሞዴሬተር ሳሪ የምትባለው ሳቡልኝ። አንድ የረባ ወሬ አያወሩም። ሊሸቅሉ ነው የሚመጡት እንዴ ማሮች። ኧረ ንቁ እንዴ! ሾርት ሚሞሪዎች አትሁኑ። ትናንትና ምን ሲሏችሁ ነበረ? ቤታ ቤት ገብተን ያለውንም ሽቅልቅል እናደርጋለን ሲሉ ነበር። ሾርት ሚሞሪ አትሁኑ እስኪ። ይህ ማህበረሰብ እንዴት እናንቃው እንዴ? ካልተደበደቡ አይነቁም እንዴ? አስገቧቸው። እኔ እስኪ ታያላችሁ። እኔ ጸጥ ነው ምለው ታያላችሁ። ማርያምን ለሽቀላ ነው የሚገቡት። 20 ሺህ ሆነው እንዲያወጡ ዳጠዋላክች። ቆይ እስኪ የት አለች ሞዴሬተር? ምን ነው መሳባቀውም? እሺ ምን ሊሉ ነው? እኔ እንደው አንድም አልተነፍስ ምቀኛ እንዳትሉኝ። ይኸው ሰላም እኔ የምልሽ ሳሪ እኔ የምልሽ ቤታ ተከፍሎልን አይደል እንዴ? ለምንድን ነው በምትቆጭን? በእውነት ተንገላታን። በጣም ነው እየተንገላታን ያለ ነው። ቤታ ትሰሚኛለሽ? ከ2 ደቂቃ በላይ ያስተናገርኩት እዚህ ቲክቶክ ላይ ሁለታችሁ ብቻ ነው። ለማንም እድል ሰጥቻለሁ። እሺ በሰላም እንሰነባበታ። እሙሽ ያው ፈቅጃለሁ። 2 ደቂቃ
እሺ ስሚ፣ ቆይ ውዴ ቆይ፣ እኔ የምልሽ በስተመጨረሻ ምን አለቻት? የያዘው ነገር አለ እንጂ ሊያገባሽ ይፈልጋል። ማረፍ ጎቶሽ ማረፍ ይፈልጋል፣ ግን የያዘው ነገር ምንም አይደለም። ካርቶን ነው የያዘው። እኔ የምልሽ አሁን እኛ ባንሰጥ ኖሮ አስበሽዋል? ባይኖረ አትገቢም እንዴ? እንዴት አንከልክለን ነው እንጂ ትናንት መስጠት አልነበረብንም እዚህ ቤት። 10 ሺህ ዛሬ ሰተሽ ቢሆን 4 ሰዓት ታሚ ነበረ። ማን አስቀድሜ ሲጫልሽ ነበር የኔ ቆንጆ። ምን ዋጋ አለው? ለወደፊቱ ትምህርት ነው። አዎ በጣም እናመሰግናለን። ስለመጣን እናመሰግናለን። ስላስገባሽ እናመሰግናለን። የኔ ውድ የተባረከ ቤት ይሁን። ቢባርኩን ጥሩ ነበር ብንቆይ፣ ግን ሰዓቱን እንዳንይዝ እናመሰግናለን በጣም ረጁን ውጭ እንዴ እናመስግናታ። ይህንን ሰዓት ራሱ ለሰጠችን ቤታዬ፣ ኧረ አንዴ ሚዩትሽን ከፍተሽ ተቀበይና ምስጋናችን በ23,000 ሰው መሀል ይህንን ነገራችንን ስላካሄድን በጣም እናመሰግናለን። ሄዳችሁ እንዲሳካላችሁ ኖሮ አቅማችሁ ልትወጡ ነበረ። እግዚአብሔር የዋ ስለሆንኩ በልቤ መጣና ነገረኝ። ቤታዬ እነዚህ ሰዎች በተራ በተራ የሚመጡ ሊያጥቡሽ እና ሊዘርፉ ስለሆነ ሌላ ምንም ብታስገቡኝ በዚህ አጋጣሚ አየሽ መቷሽን እግዚአብሔር አየሽ መልሱን አየሽ አይደል? 10 ሺህ ብታስገቡ ሱለቀም አይደለም ነው ኤቭሪቲንግ ኦኬ ነበረ። ጉድ ነው ቤታዮ። ቤቱም እንደማይቆርጥ አውቀናል። አንቺ በጣም የተማርሽ ሰው ነሽ። ዩ አር ጉድ ኤቭሪቲንግ ጉድ አፍተር ፔመንት ካሚንግ ኦኬ። ፔመንት ካሚንግ ኦኬ። ረጁ ሂጅበት። ቴንክ ዩ ፎር ኤቭሪቲንግ ቤታዬ። ቴንክ ዩ ፎር ካርቶን ሀሜት ኤቭሪቲንግ ሀሜት ቴንክ ዩ ሶ ማች ቴንክ ዩ። ጋሲብ ሀሜት ቀጥል። ችግር የለም። ያው ነው ውዴ፣ ያው ነው። ኖ ኔም መጥቀስ ኖ ቴንክ ዩ ኖ ሜንሽን ኔም ሀቢብቲ ኖ ጉድ ቱዴይ ኢዝ ጉድ ቤታዮ ቴንክ ዩ። እናመሰግናለን። ትወጫለሽ በክብሽ ቤታዮ። ሲዩ ኔክስት ታይም ሳሪ ኤንድ ሚ 10 ሺህ እያስገባችሁኝ ውዶቼ ከመውረዴ በፊት ኔክስት ታይም ደስ የሚለው ግማሹ መቁረጡ ነው። ግማሹ መቁረጡ ነው። ገቢው ግማሹ ከባዶ ይሻላል ውዴ፣ ከባዶ ብቻ ከመቅረት። እሺ ከዚህ ውስጥ ያላችሁ በአጠቃላይ ለሳሪና ለረጁ የመጨረሻ የምትሰጧቸው ነገር አለ? ኧረ በመቤት ይኖራል እንጂ እኔ ግን አውቄ ፈተሽኩሽ ውስጥሽን። ለዚች እንደመጣሻውን ያስታውቅብሻል። ፍጥነትሽ ከአፌ ነጠቅሹ። ቻው ያልሹ ባይ ጉድባ ያልሹ ሴትዮ የሚሰጣለትሽ ከአፌሽ ንጥቅ አለሽ ወሰድሽ። አየሽ ወር ከሰጡ ቆዩ ካልሽ፣ አሁን ቆዩ ካልሽ የሚሳም ስጡዶች አትለዩ። ቆዩ ካልሽ ታዲያ ቆዩ እኮ ስትይ ነው ማሪ እንጂ እኔ 10 ሺህ ሞልቻለሁ። ነገ እንቀጥላለን እንዴ? ሌላ ለቀጣይ ነገ ቤታ ነው አሁን የከፈልነው አድሮ ይሰራል ቤታ ለነገ። ይህን ውዶች እስቲ ነገ አይሰራም ውዴ፣ ያደር አይሰራም ብላለች ቤታ። ረጅ አይሰራም። 10 ሺህ ታስገባታላችሁ ወይም ሴትዮዋ ተያይዘው እንጦል አንቺ ረጅ መጣው ቤትሽን ክፈች። ምን አብረን ነው እንዴ የምንወርደው? ማለት በክብር ተጨማሪ በሉ 10 ሺህ እንምላና። እሺ ለነገ አይሰራም ሳ ቤታ
አይሰራም በፍጹም። አሁን ራሱ ማለት ነው ህዝብ ተቃውሞኛል ብዬ ነው የህዝብ መቃወም ስላለብኝ እንጂ በውስጤ በወጡ በወረዱ ይላል። ውስጤ እኮ ነው የሚለው ማለት ነው። ለኔ ነው ተባረካችሁ አበባው ለኔ ነው ሳርዬ። ከላይ ላይ ነጥቀሽ አትወስጂው። አበባው ለኔ ነው ሳርዬ። አበባው ለኔ ነው ሳርዬ። አበባው ለኔ ነው። ስሚ የነገው ነገ እንመጣለን ወይ ታሪክ እንደተከበረን እንሂድ። ነገር ብንመጣሽ አንቺማ አየሻለ እርስ በርስ ራሱ እኮ ይመቃቀኛሉ። እንዴት ካላችን ያችን ዋስተሽ ዋቃረገትና እንውጣ። ምንን ምቀኛንሽ ረጁ ምን አለ ልጅቷ 10 ሺህ እንዳንቺ ልገባ አይሻ እንውጣ በክብራችን 10 ሺህ ዋጥ አድርጋ ውይ ቴንኪው እዛ እንካፈላለን ውዴ እንካፈላለን። ወይ ሞላ መሰል ሞላ ተሰጠሽ እኮ ሻቃል ወይኔ ለኔ ነው ለኔ ገቢና ወጣቆምኮ ለኔ ነው ሰንዬ ይሙላ ቤታ ይሙላ ወይስ አትሽ ሞልተሽ ትወጣታለሽ ወይ ሰጡሽ እኮ ሸቀልሽ 7700 ሸቀልሽ ሰጡሽ እኮ ሰጡ። ተሳቀቅን፣ እውነት በጣም ተሳቀቅን። በጣም እግዚአብሔር ሸቀል ሰጡ እኮ ሸቀልሽ። 2000 ነው የቀረው። ቤት ነገ እንመጣለን። ቤታ ነገ እንመጣለን። ከፍለሽ አሁን የተሰጠሽን ትከፍያለሽ። ውይ ከፍለንስ አያዋጣም። ውድ ዝም ብለን አየሽ አይደለ? የቤቴን እንኳን ማለት ሰዎች እኔ ቤት አያዋጣም ብለው እንዲቀሩ ዘመቻ እያደረግሽብኝ ያለው ይኸው አይደለም። ቤታ እንዴ እኛ እኮ ትናንት ከፍለን ዛሬ ከፍለን ነገም ደግሞ ስሚ አዳምጪ። የሌላ ቤት ብትሄጂ ደቂቃ አያስተነፍሱሽም። እኔ ግን የዋህና ሚስኪን ስለሆንኩ 10 ሺህ ኮይን ስጧቸው። አትሊስት 5 ሺህ ኮይን ይተርፍልሻል። 10 ሺህ ኮይን ስጧቸዋል። አዩ አቤል መጣ ይክፈልልሽ። አቤል መጣ 2 ሺህ ኮይን ይክፈልልሽ። እሺ አቤሎ አንድ ቀን እስቲ ክፈል። አንድ ቀን መጥቶ እኮ ሰጥቶሻል እኮ ለጌምሽ መች በስመ አብ ምን አላየሁት። ሰጥቶሻል። ውይ አቤል አመሰግናለሁ ወንድሜ፣ አመሰግናለሁ። በቤት ያመሰግናለሁ በጣም ቴንኪዩ። አሁን በዚህ ቤት ከምንዋረድ ረጁ ይበቃኛል። ቤታዮ እናመሰግናለሁ ውዴ። እንደሞላ ቁጣል ሞልቷል። 2 ሺህ አትፈልጊም? እፈልጋለሁ። አይ እንትን እንዳንል ብዬ ነው። ሌላ ሰው ካለሽ ሌላ ሚያማ እንዳንስለን ዛሬ ኮታዬን አሰባስቤያለሁ እናቴ። እሺ ወደ ጎን እስከ 12 ሰዓት ተቀመጡ አላልኩም። ስራ አለብኝ። 2 ሺህ ኮይን ሙሉ አውጡ። ጭራሽ በፍጹም ማን ያለው 2 ሺህ ኮይን ለሳሪ ጨምራችሁ 10 ሺህ ኮይን እኩል አድርጋችሁ ይወጣሉ ወይም ዝም ብለው ይወጡ? አይበቃም የምትሉ ሰዎች የቤቱ እኮ የኔ መስሎኝ አይበቃቸውም የምትሉ የመጨረሻ ጋይስ የመጨረሻ 3 ቁጥር አለውኝ። 10 ሺህ ካልሞላሽ ይሄ እኔ ችግር አለ። እኔ በደግነቴ ይሄንን ማረገው በመልካም የለም። ኧረ ምንም አታስቢ፣ ይበቃል፣ በቂ ነው። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። እየሞላ ነው። ሰማሽ? መጨረሻ ላይ ምንድን ነው አቤልዬ አያስፈልግም ምንድን ነው የምትይው ስትባል ዝም አለች እኮ መጨረሻው እንዴ ጋይስ ቶሎ በሉ ስጣችሁ ውጡ። እሺ እንቀመጥ። ሞላ ሸቀላ ጨርሰሽለት አርጌትሽን እኛ እንቀመጥ ውዴ። እንግዳ አለብኝ እንግዳ አለ። እሺ እናመሰግናለን። ፈጣሪ ይስጣችሁ። እውነት በእውነቱ ዛሬ መተናንጣሽ እኔን የውድ እንመጣለን። እናመሰግናለን። ፈጣሪ አክብርሽ። እንዲህ ሀሜትን የሀገራችንን ባህል እንድናስፋፋ ስላገሽን እናመሰግናለን። ነገ ቡና ይዘን ሲኒ አቅርበን እንመጣለን። ውዴ እንደ ባህሉ ሲሆን ንፍሮ ምንም ቀቅለን እንመጣለን። እኔም ተውኛ። ሙኒትን አመስግኗት። እሷ ናት የከፈለችላችሁ። ሙኒት የት ትሄድብናለች? በአካልም ቢሆን እናመሰግናታለን። አንቺ ነሽ ውዴ እንዴት እንጂ 21 ሺህ ሰው ይዘሽ አንቺ ካልተመሰገንሽ እስቲ ትንሽ ስትወዶች በዛ 21 ሺህ ሰው ይዘሽ ተብረሽ ልትወጪ አልቻልሽማ። አንቺማ በውጭ ውጦ ሰው አይጠግብም።
ሰው አይጠግብም ጋይስ፣ አይጠግቡም። ወይኔ እንዴ ምን ጉር ናቸው? 10 ሺህ ኮይን። እኔ እንኳን እኮ ቤታ ከነጋ ጀምሮ እስካሁን 10 ሺህ ኮይን እንኳን አልተሰጠኝም እኮ። ማንም ሰው 10 ሺህ ኮይን እንኳን አልሰጠኝም። አንድ 10 ሺህ ኮይን እንኳን አላገኘሁኝም። ምን ጉር ናቸው? ሁለቱ ይጠቃቀሳል ወይ? ቤታዬ ምን አይነት ግን የዋሴ ነሽ? እንደ ቤታ ግን ደግ ሴት አለ ግን ጋይስ። በቃ እኮ ነው ያላቅም እኮ ላይ እየተጠቋቁሙ 10 ሺህ ኮይን ተሸቀሉ። አስ ቤታዬ ተጎድተሻል፣ እንስጥሽ ወይ? ኧረ ጋይስ እናንተ እንድትጨነቁ አልፈልግም። ዛሬ እስኪ ጋይስ ሁኔታውን ካያችሁት ስራችን እንዴት ነው? ተሸቃቅሏል ወይስ እንዴት ነው? እስኪ ዝም ብላችሁ በኮመንት ንገሩኝ። ይሄኔ ጌታ አንተ ምን ይሳናሃል? ሙኒትማ አትገባም ከፋይ ነኝ አለች እኮ። ሙኒት አታማ ሙኒት ምን የመሳሰሉ ልጆች ወልዳ የተቀመጠች ሴትዮ። አሁን ሌላ ጆዬ ፍቅር ያዘኝ እኮ ካንተ ያዘኝ እኮ ጆዬ፣ ትናንትና ፍቅር ያዘኝ ጆዬ። እንዴት ነው የኔ አባት? ፍቅር ያዘኝ እኮ ካንተ የኔ አባት አለሜ። በዱቤ የለም ውዶች። ቤታችን ከመዝጋታችን በፊት አንድ የመጨረሻ ሰው ካለ ቤቴን ከመዝጋቴ በፊት መግባት። አቤል ይክፈላ ጆዬ፣ አንተም ይዟል እንኳን ያዘግ ጋይስ። ከጆ ፍቅር ይዞኛል ሳላስበው። ቤታዬ ትናንትና ጊፍት ስለሰጠሽው አንቺ ምቀኛ ትላላችሁ። በፍጹም አይደለም፣ እንደዚህ ልቤ ውስጥ ተቀመጠ። አቤል ይክፈል፣ አቤል ክፈል እንዴ! አቤል አላችሁ ይክፈላ። አቤልዬ ክፈል፣ የኔ አባት ክፈል። ማማት ከፈለክ ሰው 2000 ኮይን፣ ጣፈንታ 3000 ኮይን ክፈል። ጆዬ እኔ ፍቅር ይበቃል። ደግሞ ጊፍት ተሰጡ ፍቅር አስያዛት እንዳይባል። እኔ እንዲሁ ነው የምወድቅ። ከፍሏል። 500 ነው የሰጠው። ቤታችን ሊዘጋ ትንሽ አፋፍ ላይ ነው የቀረው። እባካችሁን የመጨረሻ አንድ ሰው አለ ወይም ደግሞ ዝም ብላችሁ የምትባረኩኝ ሰዎች አላችሁ። ከ30 ደቂቃ በኋላ ተመልሼ እመጣለሁ። ከ30 ደቂቃ በኋላ ተመልሼ እመጣለሁ። ዛሬ አርፍጄ ነው የመጣሁባችሁ። በጣም ይቅርታ። ብዙ አይደለሁም፣ ጤነኛ አይደለሁም ውዴ። ከስራ መልስ በኋላ በቃኝ። ወይም በፀጉሬ ነው ያለሁት። በሉ ለነገ ይቀመጥ። ደህና ደሩ፣ ደህና ዋሉ በያላችሁበት። ወይ ጆያራ አያስፈልግም። ራሱ ወይኔ በእናትህ ወይ በቃ እኔ ፍቅር ሊይዘኝ ነው። ወይኔ በጌታ ስም ወይኔ ጆዬ በቃ እኔ ፍቅር ያዘኝ። ኧረ እንደዚህ አታድርግ በእግዚአብሔር። ምን አይነት ነገር ነው ጋይስ? ወይ በጌታ ስም ፍቅር ሳይዘኝ አይቀርም። ጆዬ ስታፕ ፕሊዝ። ይሄ ነገር እኮ ጌታ ወይ ድረስ ስሙኝ። ጌም የለም አለ። አሁን አልጫወትም። ጌመሮች የሉም እንዳለ አይቻለ። ጌመሮች የሉም። እኔም ልወጣ ነው። ተበታተኑ ውዶቼ። ተመልሼ መምጣት አሁን አየው። ጌመሮች የሉም። እኔ እኮ አይቼ እኮ ነው ቼክ አድርጌ። ማንም የለም። አሁን ፎንት የለ፣ ፍራይዴዎች የሉ፣ ጆን ዳንኤል የለ፣ ማንም ሰው የለም ጋይስ። ሲገቡ ተደራርበው እኛም እንገባለን። እሺ ማንም ሰው አይታየኝም። ኧረ እኔ ሞልቶልኛል ጋይስ፣ ሞልቶልኛል። ኢትስ ኦኬ ሞልቶልኛል። አንድ ነገር አታስቡ ጋይስ፣ አታስቡ። ምንም ችግር የለም። ተመልሰን እንሞላዋለን። እግዚአብሔር አለን። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከእናንተ ወለየው። ዛሬ ቤት ያላየሁት ምን እንደሆነ አላውቅም። አልተመቸውትም መሰለኝ። ኢትስ ኦኬ ጋይስ፣ አንዷን ማታ እንሞላታለን። ምንም ችግር የለም። ወዳችኋለሁ፣ አከብራችኋለሁ። ታብታብ ያደረጋችሁ 3 ሚሊዮን ማርያምን በጣም ነው የማመሰግነው። እስኪ ሁላችሁም የመጨረሻ ከመውጣቴ በፊት ፕሮግራማችንን ወዳችሁ፣ ይሄ ከዚህ በፊት የሚደረግ ነው፣ ግን ፕሮግራማችንን ወዳችሁታል ወይ? ኮመንታችሁን ቶሎ አሳውቁ። በኮመንት ሳጥን መስጫ ቶሎ ፕሮግራማችንን ወዳችሁታል ወይ? ምን ነው ዲኒ በሰፊው ካልሰፋሽ ከነ ግንባር ያልሽ አንቺ ስማ፣ ሁለት በፀጉሬ አያስፈም ናቲ ያኔ አንተ ሰው አለክ፣ አንተ ጃለክ። ምን ነው ጠፋክ? የት ነው ማቀው? ምን ነው ጠፋክ? ናቲዬ የኔ አባት አለክ። ወዳችሁታል። በቃ ሁሉም ሰው ስለወደደው ይቀጥላል። ለአንድ ሳምንት ይቀጥላል። ከዛ በኋላ ብሬክ እፈልጋለሁ ውዶቼ። ከዛ በኋላ ለአንድ ሳምንት አይመጣም። እንደኔ ጌም የለም። በቃ ኧረ አባታችን ማን አባት ደሃ አባት አይኖርሽም የሚከፍል እንጂ። ኖ በጣም ጥሩ ነው። በቃ ሁላችሁም ተስማምታችኋል ውዶች። አንዳንዴም ነገር ይሰለቻል።
ነገር ሰሪ በዛ ስንሄድ ሀሜት ነው። በዚህ ስንመለስ ነገር ነው ውዶቼ። በዛ ስንሄድ የሰው ስጋ መብላት ነው። በዚህ ስንሄድ ከዚህ በላይ ምን ሲባል ማህበረሰቡ ጭንቀት ላይ ነው ያለው፣ ስትረስ ላይ ነው ያለው። ከዚህ ስትረስ ማላቀቅ አለብን። ጭንቀታችን መፍታታት አለበት፣ መነቃቃት አለብን። ማርያም ምን ስንት ሰው ስትረስ ውስጥ አለ። ዘና ማለት አለብን። ደህና ደሩ በቃ። ከ30 ደቂቃ በኋላ ማርያምን እመለሳለሁ። ቆይ ሰዓቱን አላውቅም፣ ወይ 1 ሰዓት ወይ 30 ደቂቃ። እሺ ውዶች ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ታፕታፕ ሼር ኮፒ ሊንክ የሰጣችሁ ጊፍቱ ብቻ አይደለም ጋይስ። አሁን ጊፍት ስለሆነ ነው። አቤት አቤት ጥቅም ነሽ ትላላችሁ። ጊፍት ስለሆነ አይደለም ጋይስ። ይኸው እውነት ጊፍት ስለተሰጠሽ አታሽቃብጪ ልትሉ ትላላችሁ። ሰዎች ናችሁ፣ ማሰብ ትችላላችሁ። ለዛ ሰው ፍቅራችን፣ ትብብራችን ደስ ሲል ይህ ፍቅራችን፣ መዋደዳችን እሱ ነገሩ ነው እኔ ደስ የሚለኝ እንጂ ኮይኑ ምናምን ይመጣል። ምን ይሰራል ኮይኑ? ይመጣል። ይህ ገንዘቡ ምናምን ይመጣል እኮ ጋይስ። ግን መዋደዳችን፣ ፍቅራችን እሱ ደስ ይላል ጋይስ። ለዛ ስል ነው እንጂ ይህንን የማሪዮስ አለ በጓ የማሪዮስ አለን የምትለው እንዴ? የማሪዮስ ሴት አለ እንደዛ ነው ያልሽኝ? በጓ አልገባኝም። የማሪዮስ አለ ነው ታብስ ኤንድ ሼርስ